አዲስ ሆናችሁ ወደ አረብ ሀገር ለመጣችሁ እህቶቼ እንድትጠነቀቁ የምፈልጋቸው ነገሮች፣ በመጀመሪያ አዲስ ሆናችሁ ስትመጡ ከእናንተ በፊት የቆየች ሰራተኛ ካለች በጣም ተጠንቀቋት። ስላለፋችሁበት የህይወት ታሪካችሁ፣ አሁን ላይ ስላለባችሁ ህይወት፣ ስለምትፈልጉት ነገር በሙሉ መናገር የለባችሁም። በጣም ሰኩሪት መሆን አለባችሁ። ስለእናንተ ምንም ነገር ማወቅ የለባትም። ስራና ስራ ነው። ገደባችሁን ብቻ አውቁ እባካችሁ። ከስንት አንድ የዋህ ሰራተኛ ነው የምታገኙት እንጂ እኛ ወደ አረብ ሀገር ስንመጣ ሙሉ ለሙሉ ጸባያችን ይቀየራል። ስለዚህ የቆየች ሰራተኛ፣ ማዳሟን የተላመደች ሰራተኛ ቤት ውስጥ ካለች ለእናንተ በጣም አስቸጋሪ ነውና በጣም ተጠንቀቋት። በተለይ ሀበሻ ሰራተኛ ካለች ፕሊስ ተጠንቀቋት። ሁለተኛ ነገር ደግሞ ስልካችሁ በየሰዓቱ ሊጠለፍባችሁ ይችላል። ዋትስአፓችሁ፣ ኢሞአችሁ፣ ቴሌግራማችሁ ተጠልፎ ቤተሰብ ጋር ስታወሩ፣ ጓደኞቻችሁ ጋር የምታወሩት ነገር ለማዳሞቻችሁ ሊደርሳችሁ ስለሚችል ስልካችሁ ቼክ ማድረግ አለባችሁ። ዩቲዩብ ላይ እየገባችሁ ዋትስአፕ ሲጠለፍ እንዴት እንደሆነ፣ ኢሞ እንዴት እንደሚጠለፍ የሰሩት ወንድም እህቶቻችን አለ። እዛ ላይ ቼክ እያደረጋችሁ ስልካችሁን እንዴት አድርጋችሁ ቼክ እንደምታደርጉ አለላችሁ። ከዛ ላይ ያያችሁ ስልካችሁ ተጠልፎ እንደሆነ አልተጠለፈ እንደሆነ ፕሊስ ቼክ አድርጉ። ሶስተኛ ነገር ካሜራ የት ጋር እንደሚደረግ አይታወቅም። እናንተ የምታዩት ፊት ለፊት የሚታየውን ካሜራ ብቻ ነው። የማይታዩ ስውር የሆኑ በጣም ብዙ አይነት ካሜራዎች አሁን ላይ መጥተዋል። በተለይ ሻወር ቤት ስትገቡ መታጠቢያ ራቁታችሁን በምትሆኑ ሰዓት መታጠቢያ ክፍል ሳሙና ማስቀመጫ ላይ ካሜራ ሊኖር ይችላል። መታጠቢያ ላይ ካሜራ ሊኖር ይችላል። ቻርጀር ማድረጊያው ላይ ሁላ ካሜራ ሊኖር ስለሚችል እባካችሁ በተለይ ሻወር ስትወስዱ ራቁታችሁን በምትሆኑ ሰዓት፣ በተለይ ህፃን ልጅ የምትይዙ ሰዎች ደግሞ ካሜራ በጣም መጠንቀቅ አለባችሁ። ምክንያቱም አረብ ሀገር ላይ ህፃን ልጅ መቆጣት፣ ክፉ ፊት ማሳየት፣ እንደገና እንደዚህ አድርጋችሁ እንደቀላል እናንተ ነካ የምታደርጉት ዋጋ ያስከፍላል። ስለዚህ ካሜራ ፕሊስ የትም ቦታ ሊኖር ስለሚችል እንቅስቃሴያችሁን በደንብ ራሳችሁ ተቆጣጠሩ ማለት ነው። ሌላው እንደገና ደግሞ ደሞዛችሁ ማዳሞቻችሁ ገና አንድ ሰራተኛ ወደ ቤታችሁ ሲያስገቡ ያነቧችኋል ምን አይነት ሰራተኛ እንደሆናችሁ። አንድ ወራችሁን አሳልፋችሁ ሁለተኛ ወራችሁ ላይ ስትደርሱ ዝም የምትሉ ከሆነ 3 ወር 4 ወር 5 ወር ከዛ በኋላ ይለምድባችኋል። ማሳለፍ ይጀምራሉ። ወራቸውን ምናምን ብዙ ጊዜ አልተከፈለን የምትሉት የራሳችሁ እንትን ነው። መጀመሪያ ማዳም ቤት ስትገቡ ችግራችሁን ተናገሩ። ችግር የለባችሁም። የቤተሰቦቻችን ችግር አለብን። ልጅ አሳዳጊ ነኝ፣ እናቴ እንደዚህ ታማሚ ናት፣ እኔ ነኝ የምረዳቸው፣ ቤተሰቦቼ እኔ ካረዳኋቸው የሚበሉት ነገር ምናምን ስለሌለ ደሞዜ ያስፈልገኛል ብላችሁ በእለቱ ከመጀመሪያ ወር ጀምራችሁ ደሞዛችሁን መቀበል አለባችሁ። ምክንያቱም ማዳሞች እንዳስለመዳችኋቸው ስለሚሄዱ ማለት ነው። ሌላው እንደገና ደግሞ የደረሱ ወንድ ልጆች ካሏት፣ ጎረምሳ ወጣት ወንድ ልጆች ካሏት እና ባልየውም ካለ ደግሞ እነሱ አካባቢ ድርሽ ላለማለት ሞክሩ። ምክንያቱም ፈገግታ ላለማሳየት ወንድ ቤት ውስጥ ካለ ፈገግታ ሹፌርም ይሁን ዘበኛም ይሁን ለማንም ወንድ ቤት ውስጥ ካለ ፈገግታ ላለማሳየት፣ እነሱን የሚስብ አይነት ልብስ ላለመልበስ፣ ክፍላችሁ ጋር ከገባችሁ በኋላ ልብሳችሁን ቀይራችሁ አለመውጣት፣ ቆልፋችሁ መቀመጥ፣ እነዚህን አይነት ነገሮች ፕሊስ ተጠንቀቁ። ምክንያቱም ማዳም አታይንም ብላችሁ ምንም አይነት ዋጋ እንዳትከፍሉ። ለእናንተ ጥሩ ፊት መስጠት መታዘዝ ሊመስላችሁ ይችላል። ነገር ግን አይወዱትም እሱን። ወንድ ልጅ ካለ ወይም ባሏ ካለ ኮስተር ብላችሁ እንደውም ትእዛዝ ሲያዟችሁ ወንዶቹ አልገባኝም ምን ማለት ነው፣ ወይ ለማዳም ንገራትና ማዳም ትዘዘኝ፣ ወይ ደግሞ ማዳሞቻችሁን ሂዳችሁ የሚለው ነገር አልገባኝም አንቺ አስረጂኝ ብላችሁ መጠየቅ ይልመድባችሁ። እወዳችኋለሁ። ራሳችሁን ጠብቁ።